በቀላሉ የእጅ ስልኩን በመጠቀም ለምሳሌ ማንኛውም ሰው እጁ ላይ ስልክ አለ። ከስልክም አልፎ ቴሌግራም፣ አብዛኞቻችን በቴሌግራም ከሰዎች ጋር ኮሙኒኬት እናደርጋለን፣ ከሰዎች ጋር እንጻጻፋለን፣ እንደዋወላለን፣ ቪዲዮ ቻት እንደራረጋለን። አብዛኛው ግንኙነታችን ናውዴይስ በቴሌግራም እና በዋትስአፕ እና ሌሎች ሜንስትሪም የሆኑ ቻቲንግ ሲስተሞች ናቸው። ከዚህ ውስጥ አንዱ ቴሌግራም ነው እና ቴሌግራምን በመጠቀም ለአንድ አገልግሎት ቅልጥፍና ቴሌግራም ኢንተርፌስን በመጠቀም አንድን ሰርቪስ በቀላሉ ማግኘት እንችላለን። ለምሳሌ ሴቶች ፀጉር ቤት ወይም የውበት ሳሎን መሄድ ሲፈልጉ ቀጥታ ተነስተው ነው የሚሄዱት። ተነስተው ሲሄዱ ብዙ ያንን ሰርቪስ የፀጉር ቁርጥ ወይም ካስክ ወይም ደግሞ ሌሎች አገልግሎቶችን ለማግኘት ወረፋ መያዝ፣ ቅድሚያ መያዝ ይኖርባቸዋል። ስለዚህ የተለያዩ አሰልቺ የሆኑ መጉላላትን አልፈው ነው ያንን ሰርቪስ የሚያገኙት። ያንን ከማድረጋቸው ወይም እዛ ቦታ ላይ ከመሄዳቸው በፊት ግን ስልኮቻቸውን በመጠቀም እና ቴሌግራም በመጠቀም እዛ የድርጅቱ ሊንክ ላይ በቀላሉ ለምሳሌ ሚስ የሴቶች የውበት ሳሎን ቢሆን ያ ተቋም ሊንክ በቀላሉ ፕሮቫይድ የተደረገች ሊንክ በመጠቀም እዛ ሊንክ ውስጥ ቀጥታ በመግባት ይህንን የቴሌግራም ኢንተርፌስ በማድረግ እና የቻት ቦት ወይም ደግሞ የቻቲንግ ሲስተም በመጠቀም አገልግሎቱን ማቀላጠፍ ወይም ደግሞ አገልግሎታቸውን ቡክ ማድረግ እንዴት እንደሚያደርጉ እናያለን። ለምሳሌ እኔ ሚስ የሴቶች የውበት ሳሎን ቴሌግራም ቻናል ላይ ገባው ማለት እና ስታርት የምትባል በተን ትኖራለች። ስታርት የምትባለውን በተን ስጫን ይሄ ዊንዶ ይከፈትልናል። በቀላሉ ቻት የማደርገው ከሰው ጋር ወይም ደግሞ ከሌላ አካል ጋር ከተቀመጠ ጋር አይደለም። ለዚሁ ተብሎ ዲዛይን የተደረገ ኤአይ ሲስተም ኤአይ ማሽን ነው ማለት። ስለዚህ ጤና ይስጥልኝ ወደ ሚስ የሴቶች የውበት ሳሎን እንኳን ደህና መጡ፣ ምን ላግዞ፣ ምን ለማስያዝ ቀጠሮ ለማስያዝ ረዳሃለሁ ምናምን የሚል ቀጥታ ይህንን ጽሁፍ ሲመጣ እኔ ማድረግ የምፈልገው ቡክ ማድረግ ወይም ደግሞ ቀጠሮ ማስያዝ። ስለዚህ ቡክ የምትለዋን ቀጠሮ ሳስይዝ የዛ ተቋም የዛ የሚስ የሴቶች የውበት ሳሎን ሰርቪስ ወይም አገልግሎት የሚሰጡባቸው ሹሩባ ሊሆን ይችላል፣ ፌሻል የፀጉር ቀለም ሊሆን ይችላል እና የተለያዩ የሴቶች ሰርቪስ የሚጠቀሙትን ሰርቪስ እና ምን ያህል ደቂቃ እንደሚፈጅ እና ምን ያህል ብር እያንዳንዱ ሰርቪስ ምን ያህል እንደሆነ ይነግረናል ማለት ነው ያን ማሽን። ከዛ ያንን በመጠቀም እኛ የምንፈልገው የአገልግሎት በቀላሉ መምረጥ። ለምሳሌ እኔም አንዲት ሴት ሹሩባ ከሆነ መሰራት የምትፈልገው ሹሩባ ብላ በቀላሉ ቡክ ታደርጋለች። ቡክ ስታደርግ ቀጥታ ይህንን ሹሩባ አገልግሎት መርጠዋል የሚል ቀላል የሆነና በአማርኛ የተጻፈ እና በእንግሊዝኛም ጨምሮ የተጻፈ ጽሁፍ ኢሚዲየትሊ ፎሎ ያደርጋል ማለት ነው። ከዛ ያንን የሚጠቀሙትን ሴቶች የሚጠቀሙትን ሰርቪስ አገልግሎት ከመረጡ በኋላ ስታይሊስቶቻቸውንም ወይም ያንን ከዛ ተቋም የሚፈልጉትን ባለሙያ የለመዱት ሊሆን ይችላል ወይም ደግሞ ያንን አገልግሎት የሚሰጣቸው ባለሙያ ሊፈልጉ ይችላሉ። ስለዚህ ሰሌክት ስታይሊስቴን መምረጥ ፈልጋለሁ። ስታይሊስቴን መምረጥ የምፈልገው ሲባል ለጊዜው የተዘጋጁት ለምሳሌ 3 ባለሙያዎች ሊሆኑ ይችላሉ፣ ሊሊ፣ ማያ፣ ሳራ። ስለዚህ እኔ ሊሊ ነው የምፈልገው ካልኩኝ ሊሊ ቀጥታ መምረጥ ይችላል። ሊሊን ኢሚዲየትሊ እንደመረጥኩ ስታይሊስት ሊሊ ተመርጧል። ስለዚህ ሹሩባ ቡክ አደረኩ፣ ስታይሌን ቡክ አደረኩ፣ ባለሙያን መረጥኩ። ከዛ ቀኑን ነው መመርጥ እና ዘሜን ፓርት ቀኑ ኤግዛክትሊ እኔ በምፈልገው ቀን እና ፕሮቫይድ የተደረገችውን ቀን ሰሌክት ዴት በማድረግ ቀኔን እመርጣለሁ ማለት ነው። ቀኔን በምመርጥበት ሰዓት ሰሌክት በማደርግበት ሰዓት ይሄ ቀን አቬይላብል ታይም ወይም ያ ድርጅት በዚህ ቀን አገልግሎት እንደሚሰጥ ተደርጎ ይወሰናል። ስለዚህ እኔ ማክሰኞ እስከ ሰኞ ያለውን ቀን ለምሳሌ አርብ ቀን ጁን 13 ላይ መረጥኩ። ስመርጥ ቀጥታ
ጁን 13 በዛን ቀን ያሉ ታይም ስሎቶችን ይዘረግፍልኛል። ስለዚህ ያንን ታይም ስሎት ለምሳሌ እኔ 9 ከሩብ ላይ ነው ቡክ ማድረግ የምፈልገው፣ በዛ ሰዓት ነው መምጣት የምፈልገው ብዬ ቀጥታ መረጥኩኝ። ስመርጥ አጠቃላይ አገልግሎት ሹሩባ ስታይሊስት ሊሊ ቀን 2025 6:13 ሰዓት በ9:15 ወይም በ9 ሰዓት ከ15 ኤኤም እስከ አገልግሎቱ ከ10 እስከ 10:45 ከ9:15 እስከ 10:45 ኢንተርቫሉን ጨምሮ ግምት ኢስቲሜትድ የሆነውን ሰዓት ምን ያህል ሰዓት እንደሚያቆይ ይነግረናል። ስለዚህ የመጨረሻው እንትን ቡኪንጋችንን ወይም ቀጠሮቻችንን የያዝነውን ቀጠሮ ቡክ ያደረግነውን ቀጠሮ ኮንፊርም እና ወይም ካንስል ማድረግ ከፈለኩ ወደ ኋላ ኢንተርፌስ መምረጥ ይችላል። አይ በዛ ሰዓት ይሄ የመረጥኩት ትክክል ነው ብዬ መምጣት ብፈልግ ኮንፊርም ነው ማድረገው ማለት። ኮንፊርም ሳደርግ ቀጠሮ በተሳካ ሁኔታ መያዙን እና ኮንፎርሜሽን ይሰጠኛል፣ ማረጋገጫ ይሰጠኛል። ስለዚህ በቅርቡ እንጠብቀውታለን የሚል ማረጋገጫ ይሰጠኛል። ስለዚህ እቺን ቀጠሮ እቺን ቡኪንግ ሲስተም እኔ ማረጋገጫ ነው። እቺን ሲስተሜን እና ሰዓቴን ጠብቄ ወደዛ ፀጉር ቤት ለዚህ አገልግሎት ለመረጥኩት አገልግሎት ልጠቀም መሄድ ብቻ ነው የሚጠበቅብኝ ማለት ነው። ስለዚህ ባለሙያው ወይም ያ ፀጉር ቤት ያ የውበት ሳሎን በዚህ ሰዓት በዚህ ቀን ይህን የሚባል ደንበኛ እንደሚመጣ ያውቃል። ቀጥታ ያ ደንበኛ ያቺ ሴት እዛ ቦታ ላይ 2 ደቂቃ መቀመጥ አይጠበቅባትም። ቀጥታ ወደ አገልግሎቱ። ስለዚህ አገልግሎቱ ላይ ገብታ ተጠቅማ ጨርሳ መውጣት ትችላለች። ስለዚህ ይሄ ሲምፕል እና ቴሌግራምን በመጠቀም የትኛውም ከስተመር በየትኛውም ቦታ ሆኖ ለዛ ተቋም አገልግሎቱን በተቀላጠፈ ሁኔታ ማግኘት ይችላል። እንደተባባልነው የክፍያ አማራጮችን ወይም ደግሞ የተለያዩ የቴሌግራም፣ ቴሌብር፣ ሞባይል ባንኪንግ እና ሌሎችንም የክፍያ አማራጮችን በመጠቀም አገልግሎትን ማግኘት ማቀላጠፍ እና የተለያዩ መጉላላቶችን የተለያዩ አላስፈላጊ ሰዓት ማጥፋትን እና 100% በሚባል ደረጃ ያጠፋልናል ማለት ነው። አመሰግናለሁ።